ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግረኛ ቋንቋ ባደረጉት ቆይታ በኤርትራ መንግስትና በሻዕቢያ ጦር ላይ እጅግ ጠንከር ያለ ማስጠንቀቂያ አስተላልፈዋል። ጠቅላይ ሚኒስትሩ በሰሜኑ ጦር ወቅት ሻዕቢያ በትግራይ ክልል የፈጸማቸውን ዘግናኝ ወንጀሎች በዝርዝር የገለጹ ሲሆን ዳግም ህዝባችን እንዲበደል እድል አንሰጥም ሲሉ በቁርጠኝነት ተናግረዋል። ዓለም ወደማይመለስበት የጦርነት አዙሪት እየገባች ትገኛለች። የሆርሙዝ ሰርጥ መዘጋት ተከትሎ አውሮፓዊቷ ሀያል ሀገር ፈረንሳይ በይፋ ጦርነቱን ተቀላቅላለች። በኤሚሬትስ ላይ ጥቃት ከተሰነዘረ በራፍል ጄቶች እንደምትመታ አስታውቃለች። በሌላ በኩል የዓለም ጦርነት እየመሩ ያሉት የ79 ዓመቱ ዶናልድ ትራምፕ በአንገታቸው ላይ በታየ ቆዳ በሽታ ምክንያት የጤና ሁኔታቸው አነጋጋሪ ሆኗል። የሁሉንም ዜናዎች ዝርዝር መረጃ ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ሳብስክራይብ፣ ሼር እና ላይክ ማድረግዎ እንዳይረሱ። ወደ ዜናው እናልፋለን። ቀዳሚ ወዳደረግነው የሀገር ውስጥ ዜና እናልፋለን። በጦርነት ወቅት የሚፈጸሙ በደሎችና የሻዕቢያ እኩይ ሚና። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው መጀመሪያ ላይ የሰሜን ዕዝ በተጠቃበት ወቅት የኤርትራ ህዝብና መንግስት ለኢትዮጵያ ሰራዊት ላደረጉት ድጋፍ እውቅና ሰጥተዋል። ሆኖም ግን ድጋፉ ሻዕቢያ የፈጸመውን ወንጀል እንደማይሸፍን አጽንኦት ሰጥተዋል። የኤርትራ ጦር አጋጣሚውን በመጠቀም ትግራይ ውስጥ በመግባት በአክሱም ከተማ በሁለት ቀናት ውስጥ በመቶዎች የሚቆጠሩ ወጣቶችን በግፍ መጨፍጨፉን ጠቅላይ ሚኒስትሩ አረጋግጠዋል። ጦርነቱ በአክሱም ብቻ ሳይሆን በአድዋ፣ አዲግራትና ሽሬ የሚገኙ መኖሪያ ቤቶችን፣ ፋብሪካዎችና ማሽነሪዎችን መዝረፍና ማውደማቸውን ገልጸዋል። ወደ መቀሌ እንዳይገባ የተደረገበት ምክንያት ጠቅላይ ሚኒስትሩ ሲያስረዱ የሻዕቢያ ጦር በገባበት ከተማ ሁሉ ጥፋት ስለሚፈጽም ታሪካዊ በሆነ መንገድ ወደ መቀሌ እንዳይገባ ተደርጎ እንደነበር ይፋ አድርገዋል። ዶክተር አብይ የሻዕቢያን ፖለቲካዊና ኢኮኖሚያዊ ውድቀት ሲተነትኑ ስርዓቱ የገዛ ህዝቡንና ልጆቹን እንኳን የማይተማመን መሆኑን ገልጸዋል። የኤርትራ ኢኮኖሚ መላሸቅ ሻዕቢያ ስልጣን ሲይዝ የነበሩ ከ300 በላይ ፋብሪካዎች ዛሬ ፈርሰው ኤርትራ የኢንዱስትሪ ባዶ መሆኗን ጠቅሰዋል። በአንድ ወቅት ዝነኛ የነበረችው የአስመራ ዩኒቨርሲቲ ተዘግታ ዛሬ ኤርትራ ውስጥ አንድም ዩኒቨርሲቲ አለመኖሩን በሐዘን ገልጸዋል። ኤርትራውያን በገዛ ሀገራቸው መኖር አቅቷቸው ወደ ጎረቤት ሀገራት ሲሰደዱም መንግስታቸው ግን ሰላዮችን በመላክ በስደትም ላይ ሰላም እንደነሳቸው ገልጸዋል። በመጨረሻም ዶክተር አብይ አህመድ ጠንከር ያለ ማስጠንቀቂያ አስተላልፈዋል። በትግረኛ ምሳሌያዊ አነጋገር ገልጸዋል። ቁጥቋጦዋ ብትቅበጠበት የምታመጣው መከራ አለባት። መንግስታቸው ከዚህ ቀደም ከኤርትራ ጋር ቀረብ ብሎ ለመስራት ቢሞክርም ከዚህ ኃይል ምንም አይነት ጥሩ ነገር ማግኘት እንደማይቻል ካሳለፉት ልምድ መናገራቸውን ገልጸዋል። አሳምረን ስለምናውቀው ዳግም ህዝባችን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው የማምነው። ይህ የጠቅላይ ሚኒስትሩ ንግግር በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ አዲስና አስቸጋሪ ምዕራፍ መሻገሩን የሚያሳይ ነው። የኢትዮጵያ መንግስት የሀገሪቱን ሉዓላዊነት፣ የህዝብ ሰላም ለመጠበቅ ማንኛውንም አይነት የሻዕቢያን ትንኮሳ ለመከላከል ዝግጁ መሆኑን ግልጽ መልእክት አስተላልፏል። ወደ ውጭ ዜና ስናልፍ የፈረንሳይ ወታደራዊ ዝግጅትና የኤሚሬትስ ጥበቃ። የመካከለኛው ምስራቅ ውጥረት አዲስ መልክ ይዟል። የፈረንሳይ መከላከያ ሚኒስቴር ካትሪን ቫውትሪን ለፈረንሳይ ኢንተር ሬዲዮ በሰጡት መግለጫ ፈረንሳይ ለተባበሩት አረብ ኤሚሬትስ ያላትን የጥበቃ ቁርጠኝነት አረጋግጠዋል። በስምምነቱ መሰረት ኤሚሬትስ ጥቃት ካጋጠማት ፈረንሳይ በኤሚሬትስ የሚገኙ የጦር ሰፈሯ ያሉትን ዘመናዊ የራፍል ተዋጊ ጀቶች እና 900 የሚጠጉ ወታደሮቿን ለአጸፋዊ ጥቃት ዝግጁ ማድረጓን አስታውቃለች። ይህ እርምጃ ፈረንሳይ በቀጥታ ከኢራን ጋር ልትጋጭ እንደምትችል አመላካች ነው። የሆርሙዝ ሰርጥ መዘጋትና የኢኮኖሚ ውድመት። ይህ በእንዲህ እንዳለ ኢራን የዓለም ነዳጅ መሰረት የሆነውን የሆርሙዝ ሰርጥ መዝጋቷና አቴኖቫ የተባለውን መርከብ በድሮን መምታቷ አረጋግጣለች። የነዳጅ ዋጋ በአንድ ቀን ውስጥ የ9% ጭማሪ በማሳየት $80 የገባ ሲሆን ጦርነቱ ከቀጠለ ዋጋው እስከ $200 ሊያሸቅብ እንደሚችል ተተንብዮአል። ይህም በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ ቀውስ እንደሚፈጥር ስጋት ጥሏል። ጦርነቱን በበላይነት እየመሩ ያሉት ፕሬዝዳንት ዶናልድ ትራምፕ የጤና ሁኔታ
በአሜሪካ መነጋገሪያ ሆኗል። ዛሬ በዋይት ሃውስ የሜዳል ኦፍ ኦነር ሽልማት በሚሰጡበት ወቅት በአንገታቸው ላይ የሚታይ ቀይ የቆዳ መላጥ እና ቀለም መቀየር በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ምንም እንኳን የዋይት ሃውስ ሐኪም ዶክተር ሾን ሁኔታው የተለመደ የቆዳ በሽታ መከላከያ ክሬም ውጤት ነው ቢሉም የ79 ዓመቱ ፕሬዝዳንት በሰው ፊት አንገታቸውን ለማከክ መገደዳቸውን ብዙዎቹ አሳስቧቸዋል። ፕሬዝዳንት ትራምፕ ስለ ጤናቸው ሳይሆን ስለ ጦርነት ማውራት መርጠዋል። ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁን ጥቃት በቅርቡ ይመጣል ሲሉ በኢራን ላይ ዝተዋል። በሌላ በኩል ከፍተኛ ውጥረት በነገሰበት ቀጠና ኩዌት በስህተት 3 የአሜሪካ ኤፍ-15 ጄቶችን መታመጣሏ የታወቀ ሲሆን 6ቱ የአየር ኃይል አባላት በፓራሹት ወርደው በህይወት ተርፈዋል። ጦርነቱ ወደ ሌሎች ሀገራትም እየተስፋፋ ነው። የሰሜን ኮሪያው መሪ ኪም ጆን ኢራንን እንደሚያስታጥቁ ሲገልጹ፣ በምስራቅ አፍሪካ ደግሞ ሱዳን ኢትዮጵያ በድሮን መታችኝ የሚል ወቀሳ ሰንዝራለች። በትግራይ በኩል ደግሞ የጊዜያዊ አስተዳደሩ የፌዴራል መከላከያ ሰራዊት ወደ ክልሉ እንዲገባ አንፈቅድም ማለቱና የቀይ ባህር ጥሪውን ውድቅ ማድረጉም በኢትዮጵያ ውስጥ አዲስ የፖለቲካ ውጥረት ፈጥሯል። እስራኤል ቀጣዩ የኢራን መንፈሳዊ መሪ አያቶላ ለመምረጥ ድምጽ እየቆጠሩ የነበሩ በርካታ የኢራን ባለስልጣናትን እንደምታመን ፎክስ ኒውስ ዘግቧል። እንደ ዘገባው ከሆነ ጥቃቱ የተፈጸመው በቴህራንና በቆም ከተሞች የሚገኙ የባለሙያዎች ምክር ቤት አባላት የቀድሞውን መሪ አሊ ካሚሊን የሚተካ አዲስ መሪ ለመምረጥ ድምጽ በመቁጠር ላይ ሳሉ ነው። የእስራኤል ባለስልጣናት ጥቃቱ የተፈጸመው አዲስ መሪ እንዳይመረጥ ለማደናቀፍ እንደሆነ ገልጸዋል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ላይክ፣ ሼር ማድረግዎን እንዳይረሱ። ሙጅታባ ካሚሊ በደህና ሁኔታ ላይ ይገኛሉ ተባለ። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሙጅታባ ካሚሊ ምንም አይነት ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሙጅታባ ቅድሚያ በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ አባታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎች የቅርብ ቤተሰብ አባላታቸው ተገድሎባቸዋል። ሜሂር የኢራን ዜና ወኪል እንዳለው ሙጅታባ ካሚሊ በአሁኑ ጊዜ የተሰዉ የቤተሰብ አባሎቻቸውን ጉዳይ በመከታተል በማማከርና የአገሪቱን ጠቃሚ ጉዳዮችን በማከናወን ላይ ናቸው። ከ4 ቀናት በፊት የሀገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ፣ የእንጀራ እናታቸው ማንሱሪ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ህይወታቸው አልፏል። ሚስታቸው ዛህራ ሃዳድ፣ ሴት ልጃቸው፣ የልጅ ባላቸውና የልጅ ልጃቸው በጥቃቱ ተገድለውባቸዋል። የ53 ዓመቱ ሞጁባ አሊ የካሚላ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራን መሪነት ስልጣን ይይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንታት በፊት በወጡ ዘገባዎች አሜሪካ ጦር የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱ መሪዎች እንደሚሆን፣ ዋነኞቹ የሚባሉት ደግሞ አያቶላህ ካሚሊ እና ልጃቸው ሙጅታባ ካሚሊ እንደሚሆኑ ተናግረው ነበረ ሲል የቢቢሲ አማርኛው ዜና አገልግሎት ዘግቧል። አድማጭ ተመልካቾቻችን ስትከታተሉን ስለቆያችሁ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። በሌላ ዜና እስክንገናኝ ድረስ መልካም ጊዜ